ውድ ቤተሰቦች እዚህ ጋር ላይ እንግዲህ እንደምታዩት ጽድት ብሎ የተሰራ የለውዝ ቅቤ ማምረቻ ማሽን አለ። ስለዚህ ማሽን ትንሽ ነገር ገለጻ ላደርግላችሁ እፈልጋለሁኝ። አብራችሁ ይቆዩ። እንግዲህ ይህ የለውዝ ቅቤ ማምረቻ እንደምታዩት ከሁፐሩ ጀምሮ እስከ መጨረሻ ለውዙ ተፈጭቶ የለውዝ ቅቤው እስከሚወጣበት ድረስ ያለው ከስቴንለስ ስቲል እና ከአልሙኒየም የተሰራ ነው። ኖርማሊ ይሄ ሁፐሩ ከስቴንለስ ስቲል ነው የተሰራው እንዳለ ይሄ መውረጃው ማለት ነው ከስቴንለስ ስቲል ነው። እዚህ ጋር መውጫው ከስቴንለስ ስቲል ነው። ውስጥ ደግሞ ሻፍቱ ከነስክሪው ከስቴንለስ ስቲል ነው የተሰራው። ከዛ ደግሞ ይሄኛው ዲሹ ከአልሙኒየም ነው የተሰራው። የለውዝ ቅቤ እንግዲህ ከምግብ ስለሚመደብ የሚመረትበትም ማሽን እንግዲህ ፉድ ግሬድ መሆን ስላለበት እንግዲህ ደረጃውን ጠብቀን በዚህን አይነት መልኩ ጽድት አድርገን ሰርተነዋል። እንግዲህ በጣም ኮምፓክት የሆነ ሳይዝ ያለው ማሽን ነው። ኖርማሊ ማሽኑ በሲንግል ፌዝ ይሰራል። እንደ ፍላጎታችሁ ከ4 ኪሎዋት ድናሞ ጀምረን እስከ 5.5 ኪሎዋት ድናሞ ሲንግል ፌዝ ድናሞ ገጥመን እንሰጣችኋለን። ከፈለጋችሁ ስሪ ፌዝ ማድረግ እንችላለን ማለት ነው ኖርማሊ። እና የዚህ ማሽን የመፍጨት አቅም እንግዲህ ከ80 ኪሎ ግራም እስከ 100 ኪሎ ግራም በሰዓት መፍጨት ይችላል። እንግዲህ ማሽኑ አጠቃላይ በጣም ፋይን የሆነ የላመ የለውዝ ቅቤ እንድታመርቱ የራሱ የሆነ አድጀስትመንት ያለው ማሽኑ አጠቃላይ ቪው ደግሞ ያው ይህን ይመስላል እንደምታዩት። እና ይህን ማሽን እንግዲህ ደረጃውን ጠብቀን ነው የሰራነው። ይህን ማሽን በመግዛት እንግዲህ ወደ ለውዝ ቅቤ ቢዝነስ መግባት ከፈለጋችሁ በ0906704444 ዲኤስ ኢንጂነሪንግ ብላችሁ መደወል ነው የሚጠበቅባችሁ። ይህ ቪዲዮ ለብዙዎች እንዲዳረስ ደግሞ ኮፒ ሊንክ እና ሪፖስት አድርጉልን። እናመሰግናለን።